ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ተከታታዮች፣ እኔ ያለው አልሐምዱሊላህ። ዛሬ ወንድሜን ሱስ ያስያዘው የቁርስ አማራጭ እንዲሁም ደግሞ ወንዶች ከጂም መልስ በኋላ ቆንጆ የምግብ አማራጭ የሚሆናቸው ነው። በጣም ቀላል፣ በጣም ጣፋጭ፣ በትንሽ ግብአት ብቻ የሚሰራ የምግብ አሰራር ነው ማለት ነው። በጣም ቀላል ነው፣ ትወዱታላችሁ። ቀጥታ ወደ ቪዲዮ አለፍኩላችሁ። እሺ አሁን የሚያስፈልገን ሽንኩርት፣ 2 እንቁላል፣ 3 ካሮት ያስፈልገናል። እነዚህን ግብአት ብቻ በመጠቀም ቆንጆ ቁርስ መስራት እንችላለን ማለት ነው። አሁን ወደ አሰራሩ እንሄዳለን ማለት ነው። አብራችሁን ቆዩ። እሺ በመጀመሪያ በመፈቅፈቂያ ማለትም ባለን መፈቅፈቂያ በመታዩት መልኩ እንፈቀፍቀዋለን ማለት ነው። እንደዚህ ከፈቀፈቅነው በኋላ በጣም ማለት በደቃቁም ሳይሆን በወፍራሙም ሳይሆን በዚች በመካከለኛው ፓርት በኩል በደንብ እንፈቀፍቀዋለን። 3ቱን ካሮት ከፈቀፈቅን በኋላ ደግሞ ቀጣዩን ፕሮሰስ ደግሞ አብረን እናያለን። አብራችሁን ቆዩ። እሺ በዚህ መልኩ ካሮቱን ፈቅፍቀን ተመልሰናል። አሁን ደግሞ ሽንኩርት እንከትፋለን ማለት ነው። 1 ሽንኩርት ነው የምንጠቀመው ለ2 እንቁላል። ስለዚህ አብራችሁን ቆዩ። ሁለት ቦታ ከሰነጠቅን በኋላ የማትፈልገውን ፓርት ከቆረጥን በኋላ ሽንኩርቱን በምታዩት መልኩ አድቀን እንከትፈዋለን ማለት ነው። በዚህ መልኩ እያደቀቅን እንከትፈዋለን። ከዛም ቀጣዩን ፕሮሰስ እናያለን። አሁን በዚህ መልኩ ሽንኩርታችንን ከትፈን ጨርሰናል። በዚህ መልኩ ደግሞ እሳታችንን አያይዘናል። በደንብ ተያይዙልናል እንደምታዩት። ከዛ መጥበሻችንን እንጥዳለን ማለት ነው። መጥበሻችንን ከጣድን በኋላ መጥበሻችን ትንሽ ጋል ሲል ዘይት፣ አነስ ያለች ዘይት እንጨምራለን ማለት ነው። በጣምም አታብዙበት፣ ለጤና መጥፎ ስለሆነ። በዚህ መልኩ ዘይታችን ካደረግን በኋላ ዘይታችን ሲግል ሽንኩርታችንን እንጨምራለን። ሽንኩርታችንን በዚህ መልኩ ጨምረናል። ከዛ በኋላ ያው ሽንኩርታችንን እናቅላላለን ማለት ነው። ሽንኩርታችን በዚህ መልኩ እየተቆላላ ነው ማለት ነው። ሽንኩርታችንን በደንብ አቁላልተን ጎልደን ከለር ስናገኝ ወይም ደግሞ የምንፈልገውን አይነት የሽንኩርት አጠባበስ ስናገኝ ካሮታችንን እንጨምራለን ማለት ነው። በዚህ መልኩ ካሮታችንን እንጨምራለን። ከዛ ካሮታችንን በዚህ መልኩ ከጨመርን በኋላ በደንብ ካሮቱን እናቁላላለን ማለት ነው። ካሮታችን እንግዲህ በዚህ መልኩ እያቁላላ ነው ማለት ነው። ያው አዲስ የዩቲዩብ ጀማሪ ነኝ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። አበረታቱኝ። ከዚህ በኋላ በተሻሉ ስራዎች እንገናኛለን። ያው ለቪዲዮ ጥራቱ በጣም ይቅርታ ጠይቃለሁ። ከዚህ የተሻለ ስራዎችን ይዤ እመጣለሁ። አበረታቱኝ። ካሮት፣ ሽንኩርት፣ ዘይት ተጠቅመን እንደዚህ ቆንጆ አድርገን እንጠብሰዋለን ማለት ነው። በዚህ መልኩ እየጠበስነው ነው ማለት ነው። ከታች በኩል እያራገብን ቆንጆ አድርገን እንጠብሰዋለን የምንፈልገውን አይነት ማለት ነው። ካሮቱ ሙክክ ሲል ማለት በጣምም ሙክክ አይደለም፣ ትንሽ ያው ጠበስ ሲልልን በደንብ ማለት ነው። ጠበስ ሲልልን ያው እንቁላላችንን ሰብረን መተን እንጨምራለን።
ቻናሌን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ያው እንደምታዩት ካሮቱ ቆንጆ ሆኖ እየተጠበሰልን ይገኛል። በጣም ቀላል ነው። ኢቭን በጣም ነው የሚጣፍጠው ማለት ነው። ሽታው ራሱ በጣም ቆንጆ ነው ማለት ነው። በጣም ወንድሜ ሱስ የሆነበት ምግብ ቢኖር አንዱ ይሄ ነው። በዚህ መልኩ ቆንጆ አድርገን እንጠብሰዋለን። እንደምታዩት ቆንጆ ሆኖ እየተጠበሰልን ነው። የምንፈልገውን አይነት ከለር እየያዘልን ነው አሁን። እንደምታዩት ቆንጆ ሆኖ ካሮታችን አሁን ተጠብሶልናል ማለት ነው። በምታዩት መልኩ ስናገኝ እንቁላላችንን እናዘጋጃለን ማለት ነው። በጎን በኩል አሁን ደግሞ በጎን በኩል እንቁላላችንን እናዘጋጃለን። እንደምታዩት 2 እንቁላል በመጠቀም ነው ይህንን ቆንጆ የሆነ ቁርስ የምናዘጋጀው። እዚች ጋር እንቁላሉ ሮጠብኝ። 2 እንቁላላችን እንደዚህ ሰብረን እንጨምራለን። ከዛ እዚች ጋር ትንሽዬ ጨው፣ የምንፈልገውን ያህል ጨው እንጨምራለን። በተጨማሪም ደግሞ የምትፈልጉት አይነት እናንተ ያጣፍጥልኛል ብላችሁ የምታስቡትን ማንኛውም አይነት መጠቀም ትችላላችሁ። እንዲሁም ደግሞ ቃሪያም ቲማቲም ምናምን መጠቀም ትችላላችሁ። እኔ ግን እዚህ ጋር ቀለል አድርጎ ለማሳየት ያክል ነው ማለት ነው። ማንም ሰው ቤት ውስጥ ባለው ግብአት የፈለገውን አይነት ምግብ መስራት እንደሚችል ለማሳየት ያክል ነውና በጣም ቆንጆ የሆነ ቁርስ አማራጭ ነው። በጣም ነው የሚጣፍጠው። ከእንጀራም ሆነ ከዳቦ የሚበላ ቆንጆ ቁርስ አማራጭ ነውና እንዲሁም ደግሞ ከጂም መልስ ቆንጆ የሚተካ ሰውነትን የሚጠግን ቆንጆ የቁርስ አማራጭ እንዲሁም ደግሞ የምግብ አይነት ነው ማለት ነው። በጣም ነው የሚጣፍጠው። አሁን እንቁላላችን በዚህ መልኩ መተን ከጨረስን በኋላ የመታነውን እንቁላል ካዘጋጀነውን ወይም ደግሞ ከጠበስነው ካሮት ጋር ሽንኩርት ጋር አንድ ላይ እንቀላቅለዋለን ማለት ነው። በዚህ መልኩ እንደምታዩት ጨምረናል። ያው እንደምታዩት የእንቁላል ዋጋም እየጨመረ ስለሚገኝ እንደዚህ በተለያዩ ግብአቶች በመናደርግበት ጊዜ በርከትም ይልልናል። አሁን በዚህ በ3 ካሮት እንደዚህ ከሰራ ነው ብቻውን ከምንጠብሰው በደንብ ነው በርከት ያለ የሚሆነው። በጣም ነው በዛ ላይ የሚጣፍጠው ማለት ነው። የተለያዩ ቅመሞች መጨመር ትችላላችሁ እንዳልኳችሁ። ቻናሌን ሰብስክራይብ እና ሼር ላይክ በማድረግ እንድትተባበሩኝና እንድታበረታቱኝ እላለሁ። በዚህ መልኩ እንቁላላችንን እንዲህ ካደረግን በኋላ ያው እንጠብሰዋለን በደንብ አድርገን። በጣም ሳይደርቅም በጣም ጥሬ ሳይሆንብን በደንብ አድርገን የምንፈልገውን አይነት ከለር እስኪይዝልን ድረስ እንጠብሰዋለን። ያው እንዳልኳችሁ ለቪዲዮ ጥራት በጣም ይቅርታ ጠይቃለሁ። ያው በዚህ መልኩ እንዳይዝብን አድርገን በደንብ እያገላበጥን እንጠብሰዋለን። እንደዚህ ቆንጆ ሆኖ ያው እየተጠበሰልን ነው ማለት ነው። እንደምታዩት በጣም ነው የሚያምረው። ሽታውን በጣም ቆንጆ ነው። እንደምታዩት
ሁለት እንቁላል ብቻ ተጠቅመን በምንሰራበት ጊዜ ለብቻው ያው በጣም እንትን አይልልንም ማለት በርከት አይልልንም። ነገር ግን የተለያዩ ግብአቶችን በምንጠቀምበት ጊዜ በርከት ይልናል። እንደምታዩት በጣም ቆንጆ ሆኖ ተጠብሶልናል ማለት ነው። በዚህ መልኩ እንዳይቀዘቅዝ አድርጌው ነበረ። ከዛ ያው በእቃችን ላይ እንገለብጠዋለን ማለት ነው። በዚህ መልኩ ቆንጆ ሆኖ ደርሶልናል። አሁን በምንፈልገው እቃ ማድረግ እንችላለን። እዚህ ጋር ደግሞ ቃሪያ መጨመር ትችላላችሁ። ያው እኔ ወንድሜ ቃሪያ ስለማይፈልግ ነው የማልጨምረው የነበረው። በዚህ መልኩ ቆንጆ አድርገን ከዳቦ ጋር አቅርበናል። በእንጀራም በጣም ነው የሚጣፍጠው። በማንኛውም አማራጭ መጠቀም ትችላላችሁ። በጣም ቆንጆ ቁርስ አማራጭ እንዲሁም ደግሞ ሰውነትን የሚጠግን ለጂም ሰሪዎች እንዲሁም ደግሞ ለህፃናቶችም ለልጆቻችሁ እንደዚህ ቆንጆ የቁርስ አማራጭ እንዲሁም የመክሰስ አማራጭ ነው ማለት ነው። በጣም ቆንጆ ነው። ሰርታችሁ ሞክሩት። ሐሳብ አስተያየታችሁ ኮሜንት ላይ አስፍሩልኝ። እስካሁን ጊዜ ድረስ አብራችሁን ስለተከታተላችሁን በጣም ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።